የአሜሪካ ጫካ ውስጥ ነኝ ያለሁት። እዛ ጋ ነው ቤቴ። ጫካ ውስጥ መኖር የራሱ አሪፍ ነገሮችም እንዳሉት ደግሞ የራሱ ችግሮችም። ዛሬ አሪፍ ዜና አለ። አንድ ሰው ሳይክል ሊያውሰኝ ቃል ገብቶልኝ ነበር። ዛሬ ሳይክሉን አምጥታልኛለች። ሰላም ሰላም። ዛሬ እስቲ በአዲሷ ሳይክል ለመንዳት ልሞክር። እስቲ እሁድ ነው፣ መንገድ ላይ ብዙ መኪኖች ያሉ አይመስለኝም። መንገዱ አደገኛ ቢሆንም ከዚህ በፊት አሳይቻችኋለሁ። የሚያስፈራ ቁልቁለት፣ ኃይለኛ ዳገትና ቁልቁለት፣ ተራራማ አካባቢ ነው። ግን ልሞክር አስቤያለሁ። እስቲ አዲሷን ሳይክል ጥሩ ኮንዲሽን ላይ ነች። ያኛው ነጩ ባለፈው ሞክሬው ሊገለኝ ነበረ። ምንም ጥሩ ኮንዲሽን ላይ አይደለም ያለው። ይሄኛው ከሰው ተውሼ ነው። ሁለቱም የሰው ናቸው። ከዚህ አንድ 6-7 ኪሎ ሜትር የሚሆን መንገድ ነው። ቁልቁለት ወደ ታች ሲሄድ በአብዛኛው ቁልቁለት ነው። ስመለስ ደግሞ ይገርም ዳገት ነው እና እንዴት እንደምመለሰው አላውቅም። ግን እቺ ሳይክል ጥሩ ትመስላለች። እንግዲህ ጥሩ ኮንዲሽን ላይ ያለ ይመስላል። ሞክረዋለሁ። አብራችሁኝ ሂዱና እስቲ ጸልዩልኝ። ይሄን ቁልቁለት ላይ መኪና እንዳይበላኝ። የሚያሳቅቅ መንገድ ነው። ለመውጣት እየተዘጋጀው ነው። አሁን ካለውበት 7.6 ኪሎ ሜትር ይላል። የሆነ ፓርክ አለ፣ ስቴት ፓርክ ነው። እሱን ለማየት ፈልጋለሁ። ኃይለኛ ቁልቁለት ይጠብቀኛል። ስመለስ ደግሞ ኃይለኛ ዳገት ይጠብቀኛል። አሁን ይሄኛውን ልሞክረው ነው። ቲንክ ፍሬኑ ምናምን በስነ ስርዓት ይሰራል እስካሁን ትንሽ በሞከርኩት። ቀጥሎ ግን ምን እንደሚጠብቀኝ አላቅም። አብረን እንሂድና እንሞክረው። በስመ አብ ወወልድ ወመንፈስ ቅዱስ። እንጀምር። ገና ከቤት መውጣቱ ራሱ የሚያሳቅቅ ነው። እዚህ ጋር መኪና የለም። ጀመረ ቁልቁለት ማለት ነው። ፔዳል ማድረጉን ላይ አያስፈልግም። ቁልቁለቱ ራሱ ይዞ ይሄዳል። ኃይለኛ ዳገት ነው ከዚህ በኋላ። እና ይኸው እሁድም በስፖርት ከአሜሪካ ዳገት ጋር የታገልኩ እገኛለሁ። ስፖርት ስሩ፣ ለጤና ጥሩ ነው። ዳገት እንኳን ቀባጥረውበት እንዲሁም አይዘለቅም። ኧረ በለው። በጣም የሚያስፈሩት መኪኖቹ። ያ ዳገት ይቀረኛል ገና ከፊት። ከዛ ላይ መጥቶት ኃይለኛ ቁልቁለት ነው። ወደፊት ተከብሬ ከተቀመጥኩበት ሳሎን አሻፈሬን ብዬ ረግጬ ወጥቼ ያው ሳይክል ዳገት ላይ ረግጣለሁ።
ቲንክ የዳገቱን መጨረሻ አትሊስት እዚህ ጋር ያለው ደረስኩ ይመስለኛል። አድካሚ ዳገት ገና 2 ኪሎ ሜትር ሁላ አልሄድኩም ግን ኦልሬዲ እና ደግሞ ይሄ ቀላሉ መሆኑ ነው እንግዲህ አስቡት። ሲሄድ አብዛኛው ቁልቁለት ነው፣ ትንሽ ዳገት ነው። አሁን እንደምታስለከልከኝ ትንሿ ዳገት ነች፣ ስመለስ በአብዛኛው ዳገት ነው። መልሼ ልሞክረው ምን ይለኛል። sunflower patch you pick ምንድን ነው ሱፍ አበባ ሱፍ ነው ሰንፍላወር ሱፍ ነው አይደለም ቢጫ አበባ ያለው አትክልት እንደሆነ አውቃለሁ ግን ምን አይነት ምንድን ነበር ሰንፍላወር በአማርኛ ኑ ግን ቢጫ ነው አይደል? አበባው ግን ይለያል መሰለኝ። አበባው አይነት ሰንፍላወር በአማርኛ ኮሜንት ላይ እንዳገት እየታገልኩ አይምሮዬን ይበልጥ ከማስጨንቀው ንገሩኝ ሰንፍላወር ምን እንደሆነ በአማርኛ። ፋይናሊ ቁልቁለቱ ጋር ደርሻለሁ። ይህን ነበር ስጠብቅ የነበረው እስካሁን። ቁልቁለት ቁልቄ እንደዛ ከሚያስለከልክ ዳገት በኋላ ደግሞ እንዲህ ደስ የሚል ቁልቁለት ይኖራል። ያ ነገር ቤተክርስቲያን ነበር በፊት፣ አሁን አገልግሎት አቁሟል። ደስ ሲል ንፋሱ 3 ኪሎ ሜትር ሞላ። በተቻለ መጠን ቀኝን ይዤ መኪኖቹን ለማሳለፍ እየሞከርኩ ነው። 41 ኪሎ ሜትር በሰዓት እየሄድኩ ነው። ንፋሱ አይኔን አድርቆታል። እያለቀስኩ ነው። በስመ አብ ፊቴን ውልውል ነው ያደረገኝ። ቁልቁለት ነው መጨረሻው የማይታይ ቁልቁለት። የባቡር ሀዲድ ከፊቴ እየመጣ ነው። ባቡር አይመጣም ብዬ ተስፋ አደርጋለሁ። ሰዎች ገብተው የተንቦጫረቁ ነው። እዛ ጋ አሳ የሚያጠምድ ሰው አለ። እስቲ ወደ ውሃው ጠጋ ልበል። የሚያምር አካባቢ ይመስላል። ባለፈው እዚህ ጋር ስደርስ እየተሳቀቅኩ ነበር የደረስኩት። የቅድሙን ቁልቁለት ፍሬኑ በማይሰራ በደንብ ባልተጠገነ ባሮጌ ሳይክል በጣም ያሳቀቅ ነበር። በዚህ ግን አሪፍ ነው። ኦሃዮ ፓይል ከተማ ደርሰናል። ከ7 ኪሎ ሜትር በኋላ ደርሻለሁ። ኦሃዮ ፓይል እና ስቴት ፓርክ። ሳይክሌ ከዛኛው የተሻለች ነች። ከኃይለኛውን ቁልቁለት በድል አጠናቃለች። ያው መመለሱ ደግሞ ዳገቱ ገና ይፈትነናል። አብረን እሱም በኋላ እንጨነቅበታለን። ለአሁን ግን ደስ የሚል ቪው አለ። ወንዙ ከዚህ በኋላ እንዳትገቡ ትሞታላችሁ እያለ ነው። ፏፏቴ ነው ከዚህ በኋላ መሰለኝ። እዚህ ጋር ግን መሆን ይቻላል። እግሬን ልንከር። I vlog. Oh, that's cool. Yeah. Do you have a channel?
Yeah, it's a small one. I'm just beginning, but yeah. Can I look you up? Yeah, you can. Okay, hold on. Look at my phone. Hi. አዲስ ፎሎወር ላገኝ ሊሆን ይችላል አላውቅም። ከውሃ ውስጥ መታ ምንድን ነው የምትሰራው አለች። You just type it in. If I won't work, I'll just screenshot it and look it up later. Okay, it's on YouTube. Yeah, I'll just screenshot it and look it up later. it's a small YouTube channel. I'm just showing places, and it's not in English mostly. So, Okay, that's fine. alright, Are we okay? alright, you too. Thank you. Yeah, YouTube channel ይጠይቃኛለች። ሰብስክራይብ ታደርጋለች ብዬ ተስፋ አደርጋለሁ። I got all banged up. That was scary. I know. I feel like I can't stop it then. You didn't go? No, not today. I'm thinking about. I'm contemplating. Let me go for your vlog. Set it up. Huh? Alright, thank you. Thank you. I appreciate it. ሰብስክራይብ እናደርጋለን እያሉኝ ነው እነዛ ሰዎች። ሶ 3 ተጨማሪ ሰብስክራይበሮች አገኘው ማለት ነው። ኔትወርክ ስለማይሰራ በእንትን ነው ስክሪንሾት አድርገው በኋላ ነው ቤት ስንገባ ነው ሰብስክራይብ እናደርጋለን ያለው። ሶ አይ ቲንክ አሁን እዛኛው ድልድይ የሳይክል መስመር ነው እንደሚመስል እዛ ላይ ወጥቼ ሊዮ አሁን ለማንኛውም ግን እግሬን አድርቄ ወደ ዛኛው ትሬል ልሂድ። አሁን እግሬ ትንሽ የደረቀ ይመስላል። አዲስ ሰብስክራይበሮች አግኝቻለሁ። አሁን ወደሚቀጥለው መቀጠል እንችላለን። ወደ ሳይክሉ ወደ መመለሻ መንገዴን ከመጀመሪያ በፊት ግን ማስለቀስ ይኖርብኛል። እዛ ጋር ሽንት ቤት አይቻለሁ። ሽንት ቤቱ ጋር ላጥ እንላለን። አንድም ፓርክ ስጎበኙ ጋራ ሸንተረሩ ፏፏቴዎቹ ምናምን እንደምታዩት ሁሉ ሽንት ቤቶቹን ማየት አለባቸው። ኦኬ ቺ ፏፏቴ ኧረ ፏፏቴ ይሄ ፏፏቴ ነው። የሚያምር ቦታ ዲስከቨር አድርጌያለሁ። ቅድም እዛ ጋር ነበር ከፏፏቴዎቹ ላይ ሬንጀር የሚለው ምልክት የነበረው። ከዛ በኋላ መዋኘትም በጀልባ መምጣት አይቻልም። ለዚህ ነው የማይቻለው። እዚህ ጋር ዋኛለሁ ብትል የህይወት ዘመን መጨረሻ ነው የሚሆነው። የሚያምር ፏፏቴ ነው እና ከፏፏቴው ላይ ነኝ ያለሁት እላችኋለሁ። ኦሃዮ ፓይል ፎልስ ይባላል ፏፏቴ። ጆርጅ ዋሽንግተን ይህን ፏፏቴ ሊሻገር ሞክረው ነበር። እዚህ ጋ ደግሞ ኢንፍሌተብል ራፍት ታሪክ ነው። እዚህ ወንዝ ላይ ነው መሞከር የጀመሩት መሰለኝ። እንደ ሆቢ ያደርገውት ነው ጀልባዎቹን፣ ትርፎቹን ጀልባዎች። አሁን ትልቅ ስፖርት ነው እዚህ አካባቢ የሚዘወተር ትልቅ ስፖርት ነው። ዋይት ዋተር ራፍቲንግ ትንንሽ ዲቱሮች ወስጃለሁ። አሁን ግን ወደ የሚቀጥለው ሚሽን መሄጃ ሰዓት ነው እና ግን አሁን ወደዛ ከመሄዴ በፊት ሽንት ቤት ውሃም መሙላት አለብኝ። ኦኬ ሽንት ቤቱ በዚህ በኩል ነው። ይሄ ነው ቪዚተር ሴንተሩ። ሽንት ቤት አገኛለሁ ብዬ ተስፋ አደርጋለሁ። እስኪ ገብቼ ቼክ ላድርግ። ውሃዬንም ልሙላ። ዳገቱ ውሃ ይፈልጋል ስመለስ። ኦኬ ውሃ መቅጃ አለ እዚህ ጋር። እዛኛው ጋር ነበረ ቦትል መቅጃ። እዚህ ጋር ቀጥታ መጠጫ ብቻ ነበረ። ግን ምንም ማድረግ አይቻልም። ሳይክል ያለች አልተበላችም። The park will remain open till sunset. Restroom facilities will remain open. ምን እየተፈጠረ ነው? አናውንስመንት ላይ ያደረጉ ነበርና በየመሀሉ ሳቋ ያመልጣታል። እየተፈጠረ እንደሆነ አልገባኝም። ስፓይክስ። እሺ ወደ ድልድዩ ትንሽ ኤክስፕሎሬሽን እናደርግና
ወደ መጣንበት ደግሞ እንመለሳለን። አቤት ያን ዳገት ገና እየፈራሁት ነው። ገና ከሆኑ ሳስቡ ይህን ድልድይ አናቱን ለማግኘት ወደ ቀኝ ነው የምታጠፍ። አሜሪካ ውስጥ የመጀመሪያ ባይክ ፓዝ ላይ ወጣው። ፋሲሊቲ ዲዛይን። እስቲ በዚህ ድልድይ ልሂድና የሚያምር ድልድይ ነው። ድሮ የባቡር ሀዲድ የነበረ ነው። አሁን ወደ ብስክሌት መስመርነት የተቀየረ ነው እና ልክ በትልቅ ወንዝ ላይ ነው። በትልቅ ወንዝ ቅድም የመጣሁት በዛኛው ድልድይ ላይ ነው። አሁን የምመለሰው በዛ ጋር ነው። ቅድም የነበርኩበት ቦታ እዛ ስር ነበር የነበርኩት። አሁንም መውጣው እዛ ተራራ ላይ ነው። እዛ ላይ በዛ ላይ አልፌ የድልድዩን መጨረሻ ብቻ ላይ እንጂ ከዛ በኋላ ሩቅ የመሄድ ሀሳብ የለኝም። እንጓዝ። ደንበኛ የሚባል የሳይክል መስመር ይሄ ነው። እንዲህ ሌሎች እኮ ከመኪና ጋር ነው ግፍ እስካሁን ስጋፋ የነበር። አሁን ገና በነፃነት ሳይክል የምነዳበት ቦታ አገኘው አሜሪካ ውስጥ። ተመስገን። ሌላ ተጨማሪ ድልድይ አለ። በድሮ ባቡሮቹ የሄዱበት የነበረውን በሙሉ ነው። በጣም ነው የሚያምረው። በጣም ሩቅ ነው ድልድዩ። ኧረ በለው። ድሮ በዚህ ላይ ባቡር ነበር የሚሄድበት። አሁን ባቡር ትተዋል። አሁን የእግረኛና የሳይክል መንገድ ነው። በጣም ነው የሚያምረው ባክግራውንዱ። ኧረ በለው። አሜሪካ ብዙ የሚያምሩ ቦታዎች አሏት። አንደኛ ትንሽ ልቀጥል እዛ ድረስ ሊሆንና ከዛ መለሳለሁ። ቅድም ከተራራ ጋር ስጋፋ ቆይቼ አሁን ደስ የሚል ፍላት የሳይክል መንገድ ነው እያገኘ ያለሁት። which is very very nice። እስካሁን ዳገት ነው ወይ ደግሞ ኃይለኛ ቁልቁለት፣ የሚያሳቅቅ ቁልቁለት ወይ ላት በላት የሚያደርግ ዳገት። አሁን ግን ረሳሁት እኮ ወደ ቤት መመለስ እንዳለብኝ። አሁን ስንት ሰዓት ነው? አሁን 12 ሰዓት ከ07 ይላል። 12 ከ07 ከሆነ ሰንሴት አይ ቲንክ 2:30 ነው አሁን ፀሐይ የምትጠልቀው፣ ማታ 2:30። ስለዚህ ከ2:30 በፊት አይደርሳለሁ። 2 ሰዓት አለኝ ቤት ለመድረስ። አሁን 7 ምናምን ኪሎ ሜትር ነው ያለሁት ከቤት። አሁን ትንሾችን ብቻ የጨመርኳት ተጨማሪ መንገዷ ነች እንጂ አሁን ዳገቱን ለመውጣት ጉልበት አግኝቻለሁ። ይወጣለታል። መጀመሪያ ግን ይሄን ድልድይ መሻገር ይጠበቅብናል። ልክ እሱ ላይ ሲወጣ ግን በጣም ይንገጨገጫል ወንዝ። ባቡር ባቡሬ 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 ይዞ መጣ ድረስ። ኦኬ ስጋ የሞተ አንጀቱን የሆነ ነገር ዘርግፎ በልቶታል። ቲንክ መኪና ተገጭታ ነው። ወል የሞተ ሚዳቋ ያለው ብዬ እኔንም መኪና የሚጎበኝ ሚዳቆ እንዳያደርገኝ። አያቸው የፍቅራችሁ ሚዳቆ ልቧ ላይ ሲፈነድቅ ይሄ ነው የሚፈጠረው። ሚዳቆ መኪና ይገጨዋል። ትላንትና ድብ አየው መንገድ ዳር ተገጭቶ ሞቶ። ዛሬ ደግሞ ሚዳቆ። ባለፈው እባብ አይቼ ነበር፣ ልቀርጸው ነበር አልተመቸኝም። እንዴ ስቅታ ሳይክል እየንታው እንጂ ማነው በዚህ ሰዓት የሚያነሳኝ? ይኸውልህ ዋና መንገድ አውራ ጎዳና ላይ ነኝ ያለሁት።
ተው ምን ሰዎች ባካችሁ ማነው እያነሳችኝ ያለው ሰው ካለ አሁን ጥሩ ሰዓት አይደለም። መንገድ ላይ ነኝ፣ ሳይክል እየነዳው ነው። ዋና መንገድ ላይ ነኝ። መኪና እንዳታስበላይ። በቃ ታንሱ ይባል ባካችሁ በኋላ አንሱኝ እሺ። አሁን አይደለም ትንሽ ቆየት ብላ አቦ በቃ ፍቶ ሸርሚኔተር ምክንያቱም አሁን ህይወቴ ላይ የሚያስፈልገኝ ቁልቁለት ነው። ቁልቁለት አለ፣ አሪፍ ቁልቁለት። ዝም ብሎ ቁልቁለት አይደለም፣ ቁልቁለት እሱ አይነት ቁልቁለት ነው የሚያስፈልገኝ። ከፊቴ ምንድን ነው ያለው? ምን አይነት ቁልቁለት ነው? ቁልቁል ያለ ቁልቁለት ነው ወይ ዝም ብሎ ቁልቁለት ነው? ወይኔ ቁልቁለት፣ ወፍ ቁልቁለት፣ ግድግዳ የሆነ ዳገት ነው ላይ የሚጠብቀኝ። ወይኔ በላቸው። ወይኔ እኔ የሚያስፈልገኝ ቁልቁለት ነው። ዳገት ህይወቴ ውስጥ ምንም አይሰራልኝም። አውቄ ነው የገባሁበት፣ ግን ቢሆንም በጣም አድካሚ ዳገት ነው። በስመ አብ ወይኔ ሲያስፈራ። ግን ከፊት ያለው ዳገት ይዩት በእናትህ። ይሄ ነው ከፊት የሚጠብቀኝ። ካሜራ ላይ ችግሩ ዳገት በደንብ አይታይም፣ አያስታውቅም ምን ያህል ኃይለኛ ቁልቁለት ዳገት እንደሆነ። ይህንን ተራራማ ግድግዳማ የሆነ ዳገት እንወጣዋለን፣ እናሸንፋለን፣ እንችላለን፣ እንሄዳለን። ቀስ ብዬ ነው እየሄድኩ ያለው። ቅድም 50 ኪሎ ሜትር በሰዓት ወደ ታች ቁልቁለት እንዳልወረድኩ እንዳለ ቪዲዮ ግን የማለክለክ ቪዲዮ ነው የሚሆነው። ጎኔን፣ ኩላሊቴን፣ ቁርጭምጭሚቴን እየወጋኝ ነው። ያየሁትን አሳያችኋለሁ። ምክንያቱም ቻናሉ ብስራት ፒኦቪ ነው፣ የኔ እይታ ነው፣ የኔ ፖይንት ኦፍ ቪው ነው። ያየሁትን በሙሉ ሳይሆን ብዙ ነገር ኢንትረስቲንግ ነው ብዬ የማስበውን ነገር አሳያችኋል። ይሄ ዳገት ግን ኢንትረስቲንግ አይመስለኝም። ይሄ ዳገት ቅድም የነበርኩበት ፓርክ ወንዙ እና ድልድዩ ምናምን ያለበት የኦሃዮ ፓይል ስቴት ፓርክ አንድ ክፍል ነው። ትልቅ ፓርክ ነው፣ ብዙ ነገር ያለው፣ በጣም ሰፊ ነው። ትንሿን ፓርት ነው ዛሬ ያሳየኋችሁ። አሁን ደግሞ ወደ ቤት ለመመለስ ጥረት እያደረኩ ግን ሙትት ብያለሁ። እንዳለ ዳገት ነው። ላበላቦኛለሁ። ወይኔ ስልኬን ከሰከስኩት ስክሪኑን አልሰበርኩትም። እየተስፋ ስቆታል፣ ግን ተርፏል መሰለኝ። ያን ዳገት እዚህ ድረስ መጥቻለሁ። ገና ግማሽ መንገዱ ላልሄድኩም ወደ ቤት መልሱ መንገድ ገና ደግሞ ይሄ ጠብቀኛል። የመልስ ጉዞ ወደ ቤት፣ ወደ ሀገር ቤት። አቤት 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 የኛ ልጅ በርታ በርታ እንዳትረታ። በዚህ ኬዝ ግን አለመረታት በጣም ከባድ ነው። ደግሞ ነፍሳቶቹ የጠበጠቡኝ ነው። እናታቸው የመንገዱ ዳገትነት አልበቃ ብሎ ደግሞ የማንም ቢንቢ መጫወቻ አሉን። ቁልቁለት አግኝቼ ብቻ እስክቦርቅ ኡፋ ቁልቁለት ቁልቄ መልሰን ተገናኝተናል። ቅድም ሲያስለከልከኝ የነበረውን ዳገት አሁን በግልባጩ አግኝቼዋለሁ።
የግሌን ስፒድ ሪከርድ ሰብሬያለሁ። 52 ኪሎ ሜትር በሰዓት ነው እየሄድኩ ያለሁት። አሁን እየቀነሰ ነው። መልሶ ዳገት መጣ። ቅድም የሱፍ አበባ ስንል የነበረው ደሞ ዝናብ ጀመረ። ኧረ በለው የመኪና እንዴት ነው የሚሮጠው? እባክህ ያ ዝናብ ጀምሯል። በደንብ ሳይለቀው ቤት እደርሳለሁ ብዬ ተስፋ አደርጋለሁ። እውነትም ትልቁን ቁልቁለት ጨርሻለሁ። ደግሞ መልሶ መጣ ዳገት። ግን ወደ ቤት ተቃርቤያለሁ። ቢያንስ ምንም አይደለም። የመጨረሻ ዳገት ቁልቁለት ሩቅ እኮ አይደለም ማለት ቶታል አሁን እስካሁን የሄድኩት 16.99 አክቹሊ አናቱ ላይ 17 ሆነ 17 ኪሎ ሜትር ግን 17 ስቲል ብዙ አይደለም። እንዲህ ሊደክመኝ አይገባም። እንዲህ ላለከልክ እንዲህ ላበላብ ልሆን አይገባም ነበር። በጣም ነው የሚፈትነው። ደግሞ ሙቀቱ አለ፣ በጣም ይሞቃል። እባብ ነው ቲንክ ተገጭቷል። የተፈተፈተ እባብ ነው። ሞቷል ብዬ ተስፋ አደርጋለሁ። ኧረ በለው ተፈትፍቷል። መኪና በልቶታል። ልክ እንደዛ እንደሚዳቋ። ይህ ደግሞ ትልቅ ነው። ትላንት ቤትም ካየ ነው አይነት ስንት እባብ ነው ያለው ማለት ነው። ስንት አይነት ናቸው? I made it, but barely, bro. Oh my goodness. I am drenched. Great job, man. All right, that was it for the day. ብስብስ ብዬ ነው የመጣሁት። 18 ኪሎ ሜትር በታች ነው። አትሊስት አልሞትኩም። ከተመቻችሁ ላይክ and subscribe። ይመቻችሁ። Fuck yeah.